አንድ መልእክት ለማስተላለፍ የመጣ ነው። ያ መልእክት ምንድነው? ከዚህ በፊት የነበሩ መልእክተኞች ሁላ ሲያስተላልፉት የነበረው መልእክት ነው። ነቢያቶች የሚላኩት ለዚህ ዓላማ ነው። ያ ምንድነው? ሰማይን ያለ ምሰሶ ያቆመ፣ ምድርን እንዳትዋሽቅ ያደረገ፣ ከዛም ደግሞ አልፎ እኛን ካልነበርንበት ያስገኘ፣ እኛን ልጅ የሰጠን፣ ልጆቻችንም ልጅ እንዲያዩ ያደረገ አንድ ፈጣሪ እንድናመልክ ነው። አላህ ሱብሓነሁ ወተዓላ ሰዎች ከአንድ ፈጣሪ አምልኮ ሲርቁ መልእክተኞችን ማምለክ ሲጀምሩ፣ ቀብርን ማምለክ ሲጀምሩ፣ ድንጋይ ማምለክ ሲጀምሩ፣ እንጨት ማምለክ ሲጀምሩ መልእክተኛ ይልካል። እነዛ መልእክተኞች ምንድነው የሚያደርጉት? እነዛን ሰዎች ይህን ነገር አታምልኩ፣ ይህ ነገር አይጠቅማችሁም፣ ማምለክ ያለባችሁ አንድ ፈጣሪ፣ የዚህ ምድር ፈጣሪ እኛን ካለም አላህ ምን ይላል ቁርአን ላይ? ባዕድ አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ ናስ ይላል እዕቡዱ ረበኩም አለዚነ ኸለቀኩም ይላል። እናንተ ሰዎች ሆይ ነው የሚለው። እናንተ ሙስሊሞች አይደለም የሚለው። እናንተ ሰዎች ሆይ፣ ሰው የሆንክ ሁላ ስማ ይህን አዋጅ። ምንድን ነው የሚለው? እናንተ ሰዎች ሆይ እዕቡዱ ረበኩም፣ ጌታችሁ ብቻ በብቸኝነት አምልኩ ይላል። እናንተ ሰዎች ሆይ ይህንን ጥሪ ስሙ። እዕቡዱ ረበኩም አለዚ ኸለቀኩም ይላል። ያ ጌታችሁ እናንተን የፈጠረ ጌታ፣ ወለዚነ ሚን ቀብሊኩም አለ፣ ከእናንተ በፊት የነበሩ ሰዎችንም የፈጠረ ጌታ። ከዛ ምን አለ አላህ ሱብሓነሁ ወተዓላ? ለዓለኩም ተተቁን ይላል። ልትጠነቀቁ ይከጅላልና የሰው ልጆች ሆይ ስሙ እያለ ነው ፈጣሪ። ምንድን ያለው? አንድ ፈጣሪን አምልኩ፣ ያን ነገር ማምለካችሁ ይጠቅማል አለ። ያ ፈጣሪ ማን ነው? ምን አለ ከዛ በኋላ? ለዓለኩም ተተቁን አለዚ ጀዐለ ለኩም አልአርደ ፊራሻ አለ። ምድርን እንድትቀመጡበት እንድትተኙበት እንደዚህ አመቻችቶ የፈጠረው ጌታ ማለት ነው። ከዛ ማለት ወጀዐለ አለዚ ለዓለኩም ተተቁን አለዚ ጀዐለ ለኩም አልአርደ ፊራሻ ወሰማአ ቢናአ አለ። ይህ ሰማይን ያለ ምሰሶ ለእኛ እንደ ጣራ ያደረገልን ጌታ፣ ይህንን ጌታ አምልኩ እያለ ጥሪ እያደረገልን ነው። ለምንድን ነው ይህን ጌታ በብቸኝነት እንድናመልክ ያዘዘን? ከዚህ ውጪ አምልከህ ከዚህ ምድር ላይ ከወጣህ ትከስራለህ። ማንም ይሁን ማን፣ ከፈለገ ባለስልጣን ይሁን፣ ከፈለገ ሰራተኛ ይሁን፣ ከፈለገ ነጋዴ ይሁን፣ ይህንን ነገር እዚህ ምድር ላይ እያለ ሳያስተካክል ከሞተ ይከስራል። አላህ ነው የሚለው ዛሊከ ኹስራኑን ሙቢን ይላል። ይሄ ግልጽ የሆነ ከሳራ ነው። ምን አይነት ከሳራ? ሰው በገንዘብ ቢከስር ሰርቶ ይቀየራል። ሰው በልጆቹ ቢከስር ሌላ ይወልዳል። ግን ይሄ ኪሳራ ከባድ ነው። ይሄ ከሳራ ገሃነም ዘላለም ዓለም እንድንወርድ ሊያደርገን ይችላል። ገሃነም ዘላለም ዓለም እንዳንወርድ የሚጠቅመን ዋና ነገር ምንድነው? ፈጣሪ በብቸኝነት ማምለክ። ከፈጣሪ ውጭ ያሉ መላእክትም ይሁኑ መልእክተኛም ይሁኑ ጅንም ይሁን ሰውም ይሁን ጻድቃንም ይሁኑ ማምለክ ከፈጣሪ ጋር ያጣላል። ፈጣሪ እኛን የፈጠረን እሱም በብቸኝነት እንድናመልክ ነው። መልእክተኞችም የተላኩት ኢሳ የመርየም ልጅም የመጣው እዕቡዱላህ ረቢ ወረብኩም፣ የኔና የእናንተ አምላክ የሆነውን የሰማይ ፈጣሪን የምድር ፈጣሪን አንድ አምላክ አምልኩ ለማለት ነው የመጣው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩትም ለዚህ ዓላማ ነው። አላህ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። እኛ እኮ ለዓለማት እዝነት አርግተን ነው የላክነው ይለዋል አላህ ነቢዩን ሲያደንቃቸው። ለዓለማት ነው ያለው። ለአረብ አይደለም የተላኩት ነብዩ፣ ለኢትዮጵያውያን ብቻ አይደለም፣ ለዓለም የተላከ ነው። ኢንተርናሽናል የሆነ ዲን ነው እስልምና ማለት። የትም ቦታ መመሪያው አንድ ነው። እሱ ምንድነው? አንድ ፈጣሪን ብቻ ማምለክ ነው። ከዚህ ውጪ ያለን አማልክቶች አለማምለክ ነው። እስልምና ዓላማው ይህ ነው። እስልምና ነቢዩ መሐመድ ከመጡ በኋላ የመጣ እምነት አይደለም። እስልምና የአደም እምነት ነው። እስልምና የኢሳ የመርየም ልጅ እምነት ነው። እስልምና የሙሴ እምነት ነው። እስልምና የሰለሞን እምነት ነው። እስልምና የአዳም እምነት ነው። እስልምና ከጊዜ በኋላ የመጣ እምነት አይደለም። ሁሉም መልእክተኞች አንድ መልእክት ነው የመጡት። ምንድነው እሱ? እዕቡዱላህ ረቢ ወረብኩም፣ የኔንና የእናንተን ፈጣሪ አንድ አምላክ አምልኩ ለሚለው ነው። ያልሰማ ስማ፣
አዋጁ በጣም ኃይለኛ አዋጅ ነው። ሰዎች ነገ እዚህ ሀገር የሆነ አደጋ ይፈጠራል፣ መሬት ይንቀጠቀጣል ቢባል ሰው ሁላ ይሰበሰባል። ነገ ሰው ይገደላል ቢባል ሰው ሁላ ይሰበሰባል። ግን ነገ ገሃነም የሚያስገባ ነገር ሲነገርህ ጆሮን ለመስጠት እንኳን ፈቃደኛ አይደለም። ከፈጣሪ ውጭ ያለን ነገር እያመለክ ከሞት ገሃነም ነው የምትገባው። ገሃነም ደግሞ ቀላል አይደለም፣ ከባድ ነው። አላህ ቁርአን ላይ ይላል ኡዒደት ሊልካፊሪን ይላል። ይህ እስልምና ማለት ፊጥረተላህ ለቲ ፈጠረ ናስ ዐለይሃ ነው። እስልምና ማለት አላህ ምን ይላል? ፊጥረተላህ ለቲ ፈጠረ አላሁ ዐለይሃ ይላል። የሰው ልጅ ሲፈጠር ሁሉም ሙስሊም ነው። እናቱ ወይ አባቱ ወይ ዘመዶቹ እምነቱን ይቀይሩለታል። ገና በ15 ዓመቱ ክርስትና ይነሳል። እሳት አምላኪ ከሆነ እሳት እንዲያመልክ ያደርጉታል። ሌላም ከሆነ ይቀይሩታል። ግን ሁሉም ሰው ሲፈጠር አንድ እውነት አለ። እሱ ምንድነው? ሙስሊም ነው። ፊጥረተላህ ለቲ ፈጠረ ናስ ዐለይሃ ይላል። የሰው ልጅ የፈጠርንበት እምነት ነው እስልምና ማለት። እስልምና ማለት የነቢያት እምነት ነው። ኢየሱስ ወይም ኢሳ ኢብኑ መርየም የመርየም ልጅ የሆነው ኢሳ በተአምር የተወለደው ሰዎችን ያከመው የሞተን ያስነሳው ኢሳ እስላም ነበረ። ሐዋርያቶቹ ሙስሊም ነበሩ። እስልምና ነቢዩ መሐመድ ይዘው የመጡት እምነት አይደለም። ለአረቦች የተላከ እምነት አይደለም። እኛ ራሱ ኢትዮጵያ ውስጥ ሙስሊሞች ነን። ለምን? ለዓለማት ነው የተላኩት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። እኛ እኮ ለዓለማት እዝነት አድርገን ነው የላክን ይላል። ሱብሓነላህ። ለዓለማት እዝነት ምን ማለት ነው? ሰዎችን ከጣዖት አምልኮ፣ ከሌላ ነገር አምልኮ፣ ከነቢያቶች አምልኮ፣ ከመልእክተኞች አምልኮ አውጥቶ ወደ አንድ ፈጣሪ አነ ቡዒስቱ ሊኡኽሪጀ ናሰ ሚን ዒባደቲ ልዒባድ ኢላ ዒባደቲ ረብል ዒባድ ይላል። እኔ እኮ የተላኩት አሉ። እኔ ነቢዩ መሐመድ የተላኩት ዋና ዓላማ ምን ነበረ? እኔ ሰው ለሰው ከመስገድ፣ ሰው ለድንጋይ ከመስገድ፣ ሰው ለመልእክተኛ ከመስገድ ወደ አንድ ፈጣሪ መስገድ ላወጣን የመጣሁት። እኛ ሙስሊሞች የምንሰግደው ለአንድ ፈጣሪ ነው። ያ ፈጣሪ ማን ነው? ሰማይን የፈጠረ ምድርን የፈጠረ እናንተንም ካልነበራችሁበት ያስገኘ የእናንተ ልጆችንም የሰጠ አንድ ፈጣሪ ነው። ሰዎች ሁላ በዚህ ይስማማሉ። ችግሩ ምንድን ነው ከተባለ አላህ ምን ይላል? እናንተ መን ኸለቀ ሰማዋት ወልአርድ ይላል። ሰማይና ምድርን ማን ፈጠረ ስትላቸው ወየቁሉነ አላህ ይላሉ። አላህ ነው የፈጠረው ይላሉ። አላህ ከፈጠረ ለምን ብቻውን አታመልከው? አላህ አንድ ፈጣሪ ለፈጠረ ምጣ ከሆነ ሰማይ የፈጠረ ፈጣሪ ብቸኛ መመለክ ያለበት እሱ ነው። አንድ ሀገር ላይ ከአንድ መንግስት ውጭ የለም እኮ። ሁለት መንግስት ከሆነ ይጣላሉ። ፈጣሪ ብቻውን እንደፈጠረው ብቻውን መመለክ ያለበት። ከሱ ጋር ሌሎች አማልክቶችም ይሁኑ ጻድቃንም ይሁኑ ነቢያቶችም ይሁኑ መላእክቶች ለምን አይሆኑ? አመልካለሁ ካልክ ትከስራለህ። ፈጣሪ ይቆጣብሃል። ሱብሓነላህ። አላህ ምን ይላል? ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ይላል። አላህ እኮ የፈለገውን ወንጀል ከሰው ላይ ይምራል አለ። አንድ ወንጀል አይምርም። በእሱ ላይ ያጋሩ ሰዎች በእሱ ላይ ሌላን መልእክተኛ አድርገው የያዙ ኢሳን ፈጣሪ ነው ብለው ያሉ እነሱን አልምርም ብሏል። ለቀድ ከፈረ አለዚነ ቃሉ ኢነላሃ ዒሳ ብኑ መርየም ይላል። ወላሂ እኔ እምላለሁ ይላል ፈጣሪያችን። ክደዋል እነዛ እነማ ለቀድ ከፈረ አለዚነ ቃሉ ኢነላሃ ዒሳ ብኑ መርየም፣ ኢሳ የመርየም ልጅ ፈጣሪ ነው ያሉ ሰዎች ክደዋል። ይህንን እወቁ፣ ስሙ። በኋላም ደግሞ ታረጋግጡታላችሁ። ሰው ልጅ የፈለገውን ያህል እዚህ ምድር ቢኖር በሞት ከዚህ ምድር ይሄዳል። ከሞተ በኋላ ምን ይፈጠራል? ዝም ብሎ ጨለማ ነገር አይደለም። ከሞት በኋላ ጥያቄ አለ። አንደኛ የምትጠየቀው ጥያቄ ማን ነው ፈጣሪ? ማን ነው እዚህ ምድር ላይ ያስገኘ? ማን ነው ፈጣሪ? ማንን ነበር እዚህ ምድር ላይ ስትኖር የምታመልክ የነበረው? ሰው ነው የምታመልከው? ለመልእክት ነው? መልእክተኛ ነው የምታመልከው? መላእክት ነው የምታመልከው? ማንን ነበር የምታመልከው ተብለህ ትጠየቃለህ። ለዛ መልስህ አላህ ወይም ደግሞ ፈጣሪ ብቻ ነው ካልክ ስኬትን ታገኛለህ።
ግን መልስህ ከዛ ውጪ ከሆነ እዚህ ምድር ላይ ትከስራለህ፣ በኋላም ትከስራለህ። ዛሊከ ኹስራኑል ሙቢን ይላል። ይሄ ግልጽ የሆነ ከሳራ ነው። ይሄ የሰው ልጆች ስሙ፣ አዋጁ ስሙ። ከዚህ በላይ ከሳራ የለም። በኋላም ትከስራለህ፣ አሁንም ትከስራለህ። ምን ካልክ ከፈጣሪ ውጪ ሌላን አማልክት አድርገህ ከያዝ ካልፈጣሪ ውጪ አላህ ምን ይላል? ላ ያዕሱነ አላህ ማ አመረሁም ይላል። ስለ መላእክቶች ሲናገር አላህ ምን ይላል? እነሱ እኮ መላእክቶች ከአላህ ትእዛዝ ውጪ አያመልጡ፣ ከአላህ ትእዛዝ ውጪ አያመልጡ፣ አላህ ያዘዛቸው ነው የሚሰሩት ይላል። ስለ እስልምና እወቁ፣ አንብቡ። ማንበብ ያድናል። አንድ ሰው ዝም ብሎ ሳያውቅ ዝም ብሎ ተፈጥሮ ዝም ብሎ ኖሮ ዝም ብሎ ከሞተ ጥያቄ ያለበት። አንብቡና እወቁ። እስልምና ማለት የሰላም ዲን ነው። እስልምና ማለት ለሰው ልጅ ለሰላም ነው። ሰላምታችን እንኳን ሰላም በአንተ ላይ ይሁን የሚል ነው። የኛ ሰላምታችን አሰላሙ አለይኩም ነው። ሰላም በእናንተ ላይ ይሁን ማለት ነው። እስልምና ለዓለማት የተላከ ዲን ነው። ይህን እስልምና እወቅ፣ አንብብ። ማንበብ ሰውን ሰው ያደርገዋል። ዝም ብለህ የሆነ ሰው መከተል የለብህም። አንተ ጭንቅላት ተሰጥቷል፣ አእምሮ ተሰጥቷል፣ ማንበብ ትችላለህ። ብዙ መጽሐፍ ታነባለህ፣ ብዙ ነገር ሪፈር ታደርጋለህ። ግን ስለ እምነት ሲነሳ አልፈልግም ተው እባክህ ይላል። አልፈልግም ምን ያደርግልኛል ይላል። ይሄ አያድንህም። ማንበብ ነው የሚያድንህ። አንብብና ለምን እንደተፈጠርክ እወቅ፣ ወዴት እንደምትሄድ እወቅ። አንድ ሰው ገንዘብ ለማግኘት እኮ ይለፋል፣ ሱቅ ይከፍታል፣ ከባንክ ይበደራል። ግን እሺ ጀነት ለመግባትስ? ገነት ለመግባት ዝም ብሎ ነው የሚገባው? የሆነ ነብይ ከዛ በፊት ሞቷል እሱ ብሎ እሱ ገነት ይገባል? አይገባም። ገነት ቀላል አይደለም። አላ ኢነ ሲልአተ ላሂ ልጋሊያ ነው ያሉት። ጀነት ውድ ነች ነው ያሉት። ገነት ለመግባት መክፈል አለብህ። ፈጣሪ ያዘዘን ትሰራለህ፣ የከለከለን መከልከል አለብህ። ሰዎች ሆይ አንብቡ፣ ንቁ። ሰዎች የሚሰጥሩባችሁን ብዥታ ከላያችሁ ላይ አንሱ። ለራስህ ላይ የተደረገው መነጽር አንሳና አንብብ። ማንበብ ይቀይራል ሰው። ስለ እስልምና አወቅ። እስልምና ማለት ለፈጣሪ አንድ ፈጣሪ መስገድ ማለት ነው። እስልምና ማለት መልእክተኞችን ማክበር ማለት ነው። እኛ ኢየሱስን እንወደዋለን። እኛ በኢየሱስ እናምናለን። ኢየሱስ በተአምር እንደተወለደም እናምናለን። ኢሳ የመርየም ልጅ በተአምር እንደተወለደ ድንግል ማርያም ድንግል ሆና እንደወለደችው ሙስሊሞች ያምናሉ። ሙስሊሞች በዚህ ያላመነ ሙስሊም አይደለም። በዚህ ብቻም አናቆምም። ኢየሱስ የሞቱ ሰዎችን እንዳነሳ እናምናለን። ኢየሱስ ወፍ ነፍስ እንደዘራላት እናምናለን። ግን ኢየሱስ ይህን ሁሉ ማረጉ ፈጣሪ አያረገው። እሱ መልእክተኛ ነው። አላህ አክብሮ የላከው በተአምር እንዲወለድ ያረገው ሕፃን ሆኖ እንዲናገር ያረገው መልእክተኛ ነው። ኢየሱስን እኛ መውደድ ግዴታችን ነው። በኢሳ ወይም በኢየሱስ የማያምን ሰው ሙስሊም አይደለም። ኢየሱስ የአላህ መልእክተኛ ነው ብሎ ያላመነ ሙስሊም አይደለም። መሐመድም የአላህ መልእክተኛ ነው ብሎ ያላመነ ሙስሊም አይደለም። እኛ ሙስሊሞች በአደምም በዳዊትም በሰለሞንም በሱለይማንም በለው በዳዊት በለው በዳዊት በለው በሁሉም እናምናለን። ሁሉም የፈጣሪ መልእክተኞች ናቸው። ሁሉም አላህ ያከበራቸው ናቸው። ሰዎች ሆይ ግብዣችንን ተቀበሉ። እኛ